ሁሉ ሚስጥር ለሰው አይነገርም ማለት የፈለገ ብንቀራረብ የፈለገ ጓደኛ ብንሆን በቃ መስመር አለ ለራስ የሚባል ሚስጥር አለ ለራስ የሚተው እኛና እኛ የምናውቀው ሚስጥር ምናልባትም ደግሞ ማወቅ ካለበትም ሊያቀም ይገባው የህይወት አጋራችን ብቻ ይሄንን የምናረጋው ሆዱ ማይገኝ እንትን ማይባል ሰው ስለሆነን ሳይሆን ራሳችንን ስለምናከብር ነው ምንድነው ከማውራት የሚገኝ ነገር ሽልማት አለው ይከራያል ወሬ በአመት ወይስ ባወራን ቁጥር በደቂቃ ይከፈለናል ምንድነው ከወሬ የምናገኘው ነገር ለምንድነው ሚስጥራችን ለሰው እናወራ ሚስጥራችንን ለሰው ስናወራ በተለይ ስኬት ከሆነ በተለይ የሆነ ጥቅም ካለው ከሰው የበለጠ ነገር ከሆነ መገደያችን መጥፊያችን ነው አንዳንድ ሰዎች እንደዚህ ላገኝ ነው እንደዚህ ሊከፈለኝ ነው እንደዚህ ልሰራ ነው እንደዚህ የትምህርት ግድል አገኘው እንዲህ ቦታ ልሄድ ነው ስንላቸው ቀድሞ ሄዶ ሊያበላሹ ይሞክራሉ ቀድሞ ሄዶ ሊያበላሹ እንኳን ካልተሳካላቸው እንደ ቅናት የሰው ነፍስ እንዲጠፋ የሚያደርግ ነገር የለም ቀንተው ነፍስ እንዲጠፋ ያደርጋሉ የዛሬ ታሪካችን ምስክር ነው ከወሬ በተለይ ሚስጥራችንን ለሰው ከመንገር የምናተርፈው ነገር የለም አይከፈለን ኪሳራ ግን አለው ኪሳራው ግን ያን ነገር ማጣት ብቻ አይደለም ህይወታችንን እስከ ማጣት ያደርሰናል እንዴ ምላሳችንን ይበላናል እንዴ አንቆ ያዘናል እንዴ አውሩ ብሎ ዝም ምንም የለም ልጆቻችንን